ሰላም ውድ የዩቲዩብ ቻናል ቤተሰቦች ሀማር ነኝ። በፓርት 7 ተገናኝተናል። ዛሬ ደግሞ በፖፕ ላይቭ አፕሊኬሽን የሴቶችና የወንዶች ልዩነት እንዴት ነው? ፖፕ ላይቭ ላይስ ዌልካም ቦነስ የሚባሉት በሴትና በወንዶች መካከል ያሉ ልዩነቶችስ ምንድን ናቸው? እነሱን ሰርተው ፕላትፎርሙ ላይ እንዴት ነው ዊዝድሮ ሊያደርጉ የሚችለው? አብዛኞቻችን ጀማሪ ሆነን ወደዚህ ፕላትፎርም ስንገባ 100,000 ፖይንት ለመግባት ነው አብዛኞቻቸው የምንጠራው ማለት ነው። ስለዚህ እሱም ፖይንት እንዴት አድርገን ነው ሊሞላልን የሚችለው? ለምሳሌ እዚህ ጋር ዌልካም ቦነስ ካላት ሴት ወንድ ደግሞ ዌልካም ቦነስ የለውም። በሱ ምክንያት ልዩነት አላቸው፣ በመካከል ላይ ልዩነት አላቸው። ስለዚህ ስለነሱ ሰፋ ያለ ማብራሪያ ሰጣችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ያው ከኔ ጋር ቆይታ ይኖራችኋል ለትንሽ ደቂቃዎች። በዛሬው ቪዲዮ ርዕሳችን የምናየው ሴቶች እዚህ ፕላትፎርም ላይ ሲገቡ ሁለት ሰዓት ነው ላይቭ ስትሪም የሚያደርጉት። ሁለት ሰዓት ሲሰሩ ፕላትፎርሙ ላይ 10,000 ቦነስ ዌልካም ቦነስ ያገኛሉ። 10,000 ፖይንት። ይሄን 10,000 ፖይንት እየሰራች ላይቭዋን በስነ ስርዓት ባለመስራት ምክንያት ምን ያረጋታል? ፕላትፎርሙ ከ10,000 ወደ ስንት ሺህ ያወርዳታል? ወደ 1,000 ያወርዳታል። ስንት ቀን ሳይሆን አንድ ሳምንት ሳይሞላው ማለት ነው። አንድ ሳምንት ሳይሞላው ወደ 1,000 ያወርዳታል። በዛን ታይም እንግዲህ 3 ቀን ሰርታ ከሆነ 30,000 ፖይንት ይሆናል። ከዛ ይሄኛውን ስደምረው አንዳንድ ሺውን ስታስበው ወረ ይሄማ አይሞላም፣ እንደዛ አንዳንድ ሺህ ሰርቼ አይሞላም ትልና ምን ደረጃ ትደርሳለች? ተስፋ የመቁረጥ ደረጃ ትደርሳለች ማለት ነው። ስለዚህ እዚህ ጋር እኛ 1,000 ፖይንት ወይም 10,000 ወይም ዌልካም ቦነስ ብለን አይደለም ወደዚህ ፕላትፎርም የገባ ነው። ይችን ዌልካም ቦነስ ብሰሯት ለ7 ቀን ጀስት በብር ደረጃ ከ1,300 ብር አይበልጥም። ከ1,300 ብር አይበልጥም። ዌልካም ቦነሷን 10,000 የላይቭዋን ብናስባት ማለት ነው። እኛ እሱን ብለን እኮ አይደለም 1,300 ብር ብለን አይደለም የመጣነው። እዚህ ፕላትፎርም ላይ የተሻለ ገቢ የተሻለ ፕላትፎርሙን ተረድተን የተሻለ ኢንካም እናገኛለን ብለን ነው እዚህ ፕላትፎርም ላይ እየገባ ነው። ስለዚህ ማንኛውም ወደዚህ ፕላትፎርም ጀማሪ የሆነ ሰው ሲገባ ማሰብ ያለበት ነገር ያችን 100,000 ሳይሆን 10,000ዋንም ሳይሆን የፕላትፎርሙ ላይ እንዴት አድርጌ የተሻለ ይሄ ሰው በቀን ይህን ያክል ዶላር፣ $100፣ $50፣ $200፣ $300 እየሰራ ነው ከተባለ እንዴት ነው እንደሱ አድርጌ የተሻለ ገቢ ልሰራበት የምችለው የሚለው ላይ ነው ሐሳብ ማድረግ ያለባችሁ። ቪዲዮ ወደ ኋላ መለስ ብላችሁ ከፓርቷን ጀመራችሁ ጀማሪ ሆናችሁ ማየት ትችላላችሁ። ቪዲዮዎችን እያንዳንዱ አሰራር አለላችሁ። ስለዚህ ምንድነው ማድረግ ያለባት? አንድ ሴት ወደ 1,000 ካወረዳት ምን ማድረግ አለባት? ፕላትፎርሙን ስለ ኢንቪቴሽን የሰራሁት ቪዲዮ አለ። ወደ ኋላ ተመልሳ ያን ቪዲዮ ታይና ምን ታደርጋለች? ሰዎችን ኢንቫይት ታደርጋለች። 2 ሰው ኢንቫይት ብታደርግ ከፕላትፎርሙ በ7 ቀን ውስጥ እስከ 120,000 ፖይንት በፕላትፎርሙ እስከ 120,000 ፖይንት ምን ትላለች? ታገኛለች በፕላትፎርሙ ማለት ነው። በዶላር ሲሆን ደግሞ እስከ $12 ድረስ በሁለት ሴት ብቻ ታገኛለች። ከነሱም ይቆርጥባቸው ነገር የለም። ፕላትፎርሙ ነው ኮሚሽን የሚያስብላት። ያችሁት ፕላትፎርሙ ኮሚሽን ያስብላታል። 2 ሴት ብትጋብዝ አንዳንድ ሺህ እየሰራው ከብዶኛል ያለችውን በአንድ ጊዜ 10,000 እነሱ ሲሰሩ 20,000 ሪሲም ማለት ትጀምራለች። አንድ ቀን ከሆነ ያስገባቻቸው ማለት በአንድ ቀን ልካ ከሆነ ሊንኩን ያስወረደቻቸው 10,000 ሲወስዱ እሷም 10,000 ከሁለታቸው 20,000 ትወስዳለች ማለት። ይሄ ማለት በ5 ቀን ውስጥ ስንት ይሞላል? 100,000 ፖይንት ይሞላል ማለት ነው። በ5 ቀን 100,000 ፖይንት ይሞላል። ከዛም ታደርጋለች ዊዝድሮ ታደርጋለች። ያችሁት ዊዝድሮ ታደርጋለች። ስንት $10 ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። እንዳላት ዊዝድሮ ታደርግና መክፈሉን ታረጋግጣለች ማለት ነው። በዛ መልኩ አረጋግጣ ምን ታደርጋለች? ስራው ላይ አፖ ያስቀመጣቸው የስራ ደረጃዎች ወይም የስራ አቀማመጦች ሂደቶች አሉት። እነዛን ተከትላ ለምሳሌ ፖፕ ላይቭ ላይ ይሄን ስራ ሰራለሁ ካለች መስራት ትችላለች። ለምን? የስራ አማራጮች አፕሊኬሽኑ አስቀምጧል። አንዲ ስራ አይደለም። አብዛኞቻችሁ ላይቭ ስትሪም አንዲ ሰዓት ላይ ፓርቲ አንዲ ሰዓት ላይ 800 የላይቭ 1,000 በማግኘት ላይ ነው አብዛኞቻችሁ ጊዜያችሁ የምትቀጥሉት። 2 ሴት ብትጋብዙ በሳምንት ባልሞላ ውስጥ ዊዝድሮ ማድረግ ከቻላችሁ አስቡት እንግዲህ በየሳምንቱ 3-4 ሴቶችን ብጋብዙ በሳምንት ስንት ብር ሜክ ታደርጉታላችሁ? በወር ስንት ብር ይመጣል ብላችሁ
ካልኩሌተር አድርጉ። ለምሳሌ በሳምንት ሚኒመም አንድ ሰው 400,000 ፖይንት የሚሰራ ከሆነ በኢንቪቴሽን ወይ 500,000 ፖይንት የሚሰራ ከሆነ በወር ስንት ይሰራል ማለት ነው? በወር ስንት ይሰራል? ወደ 2 ሚሊዮን ፖይንት አካባቢ ይሰራል። 2 ሚሊዮን ፖይንት ማለት ደግሞ በኢትዮጵያ ብር ወደ 36,000 አካባቢ ብር ይሆናል ማለት ነው። በኢትዮጵያ ብር አያችሁት? ምን በሳምንት ለምን ኢንቪቴሽን ከተደረገ በሳምንት ኢንቪቴሽን ለማግኘት እኮ ጀስት 2-3 ሴት በቀን እያስገባችሁ እኮ ብታሰሩ ታገኙታላችሁ። ያን ያችሁት 2-3 ሴት በየቀኑ መጋበዝ። በየቀኑ በምትጋብዙበት ታይም ምንድነው የናንተ ኢንካም የምታገኙት እየጨመረ ይሄዳል ማለት ነው። የምታገኙት ኢንካም እየጨመረ ይሄዳል። ስለዚህ ሰዎችን ጋብዛችሁ ፖይንታችሁ እንዲሞላላችሁ ማድረግ ይኖርባችኋል ማለት ነው። አቋርጣችሁ ደግሞ 7 ቀን ኧረ አይሞላልኝም እኮ በቃ መውጣቴ ነው ብላችሁ ብወጡ ከፕላትፎርም የሚቀንስበት ነገር የለም። ብትሰሩ ነው የሚሻለው። ተረድታችሁ አፑ ላይ የሚያስፈልገው ፕላትፎርም ምንድን ነው የሚፈልገው፣ እኛ ምን ሰተኑ ነው እሱ የሚሰጠን የሚለውን ነገር በደንብ አድርጋችሁ መረዳት አለባችሁ። ለምሳሌ እንደውም እንደ ወንድ ብርቱ የለም እዚህ ፕላትፎርም ላይ። እኔ የምነግራችሁ ነገር ለምን መሰላችሁ? ሴቶችን ነው ፕላትፎርሙ ሰፖርት የሚያደርጋቸው። ፕላትፎርሙ ላይ ሴቶችን ነው። እዚህ ፕላትፎርም ላይ ደግሞ ውጤታማ የሆኑት ወንዶች ናቸው በከፍተኛው። ሴቶችም አሉ፣ ግን ማን እንደ ወንዶች አያችሁት? መኪና ገዙ ቢባል በቀን ይሄን ያክል ዶላር ያገኛሉ፣ በቀን ይሄን ያክል ዶላር ይሰራሉ። አሁን ለምሳሌ እዚህ ጋር ከስር ያስቀመጥኩላችሁ ይሄ ልጅ አሁን መኪና ገዛ ተባለ። እሺ መኪና ገዛ እሱ ሲገዛ ከሴት የገዛ የለም ጀስት ማለት ነው። ከስንት አንድ ግን አሉ። ፕላትፎርሙ ላይ ግን በጣም ጠንካራ ሆነው እየሰሩ ያሉት ምንድናቸው? ወንዶች። ለምን? ላይቭ ስለማያታልላቸው፣ የላይቭ ሪዋርድ ስለሌላቸው፣ የፓርቲ ሪዋርድ ስለሌላቸው፣ ፖይንት የሚሰጣቸው ስለሌለ ምንድን ላይ ነው የሚሰሩት? ውጤታማ የሆኑበት ሚስጥሩ ምንድነው? ኢንቪቴሽን ላይ ስለሚሰሩ። ያችሁት ኢንቪቴሽን ላይ ስለሚሰሩ። ለምን መሰላችሁ ኢንቪቴሽን ላይ የሚሰሩት? ሴቶች ከሆኑ ላይቭ ዋል ስራ ይላሉ፣ ፓርቲ ዋል ስራ ይላሉ። ወንዶች ሲሆኑ ግን ሰዎችን ልጋብዝ ነው የሚሉት። አያችሁት? ሰዎችን እየጋበዘን አንቺ 100,000 ፖይንት ለመሙላት ላይቭ ዋን ፓርቲዋን እየሰራሽ 1 ወር ወይ 2 ወር ወስዶብሽ ከሆነ እሱ በአንድ ወር ውስጥ ከ1 ሚሊዮን ፖይንት በላይ ይሰራል። በአንድ ወር ከ1 ሚሊዮን ፖይንት በላይ ይሰራል። አንቺ 100,000 እየተቸገርሽ እሱ ከ1 ሚሊዮን በላይ ይሰራል። እስከ 2 ሚሊዮን እስከ 3 ሚሊዮን ይሰራል። በምን? በኢንቪቴሽን ብቻ። ስለዚህ የዚህ ፕላትፎርም ትልቁ ሚስጥር ምንድነው? ኢንቫይት ማረክ ወደ ፕላትፎርሙ። እንዴት ነው ማሳመነው? እንዴት አድርጌ ነው የምጋብዘው የሚለውን ወደ ኋላ ተመልሳችሁ ፓርት 4 አካባቢ ላይ ያለላችሁ ወደ ኋላ ተመልሳችሁ ያን ቪዲዮ እይት አድርጋችሁ ሰዎችን ሸር ማድረግ ወደዚህ ፕላትፎርም ሰዎችን ኢንቫይት ማድረግ ትልቁ ስራ እሱ ነው ጋይስ። ትልቁ ስራ ኢንቪቴሽን በጣም ነው የሚያዋጣው እዚህ ፕላትፎርም ላይ። ፈጣን ገቢ ማለት ነው። ኤጀንሲም ሆናችሁም ሆስትም ሆናችሁም ጀማሪም ሆናችሁ ማንኛውም ሰው ምን ማድረግ አለበት? ሰዎችን ወደዚህ ፕላትፎርም መጋበዝ አለበት። ይህ ግዴታ ነው። ከፕላትፎርሙ ገንዘብ ልቀበል ካልክ ምን ማድረግ አለበት? ሴቶችንም ሆነ ወንዶችን ስትጋብዝ ኮይን ይሰጥሃል። ሴቶችን ስትጋብዝ ፖይንት ይሰጥሃል። እሷ ደግሞ አክቲቭና እየሰራች ከቀጠለችልህ ምን ይሰጥሃል? እስከ 168,000 ፖይንት ድረስ ከአንዷ ማግኘት ትጀምራለህ። ወደፊት በ30 ቀን ውስጥ ያላት ትራንዛክሽን አጠቃላይ ወደ ኋላ ስትመለሱ ቪዲዮውን ስታዩት እንዴት ጋብዛችሁ እንዴት እንደምታገኙ 168,000 ፖይንቷን ወደ ኋላ ያለውን ቪዲዮ አይታችሁ ፓርት 4 ነው 5 አካባቢ አለላችሁ። እሱም ቪዲዮ አይታችሁ መከታተል ትችላላችሁ ማለት ነው። ስለዚህ የፖፕ ላይቭ ትልቁ ሚስጥር ምንድነው? ሰዎችን ኢንቫይት ማድረግ ነው። ወደዚህ ፕላትፎርም ሰዎችን መጋበዝ። ይዛኔ ነው እናንተ ጀማሪም ብትሆኑ በሳምንት በ2 ሳምንት ውስጥ የተሻለ ለውጥ የምታገኙት ማለት ነው። ሰዎችን በደንብ አድርጎ ኢንቫይት ማድረግ። ወደ ሁለተኛው ስንሄድ ወንዶች እዚህ ፕላትፎርም ላይ ሲገቡ ላይቭ መግባት አይችሉም። ሌቭል 5 ይጠይቃል። ፓርቲ ላይ ሲቀመጡም እንደሚታወቀው ኮይን ነው የሚሰጣቸው። ሌሎችንም ታክሶች ሲሰሩ ኮይን ነው የሚሰጣቸው። ፖይንት የሚያገኙት በጊፍት ተቀያይረው ነው የሰበሰቡትን። ስለዚህ እዚህ ጋር ትልቁ ነጥብ ምንድነው? ሰዎችን መጋበዝ ነው ያለባቸው ወንዶችም። አያችሁት? ኢንቪቴሽን ትልቅ ጥቅም አለው ያልኳችሁ ለዚህ ነው። ዋና የፕላትፎርም ሚስጥር ኢንቪቴሽን ነው። ስለዚህ ወንዶች ምን ማድረግ አለባቸው? መጋበዝ አለባቸው። በቀን 2 ሰውም 3 ሰውም 4 ሰውም ያገኝ የቻለውን እየጋበዘ ማሰራት። ጋብዞ ሊንኩን ልኮ ዝም ሳይሆን
በስነ ስርዓት እያንዳንዷን ስቴፕ ባይ ስቴፕ ማድረግ አለበት፣ እያስረዳ ማሰራት አለበት ማለት ነው። የዛኔ ነው ከፕላትፎርሙ ገቢ ሊያገኝ የሚችለው፣ የተሻለ ገቢ ሊያገኝ የሚችለው ፕላትፎርሙም ከዛ በላይ ሊሰራበት እንደሚችል የሚያውቀው የዛኔ ነው። ምን ሲያደርግ ሰዎችን እየጋበዘ በደንብ አድርጎ ፖይንት ማግኘት ሲጀምር ማለት ነው። ስለዚህ ሌቭል 5 የምንገባው እንዴት ነው ካላችሁ፣ ያው አንዲ ሰው ጋብዛችሁ ፖይንት ኮይን ካገኛችሁ እሱን ኤክስቼንጅ አድርጋችሁ ሌቭል 5 ገብታችሁ ወደ ምን ትሄዳላችሁ? ወደ ኤጀንሲነት ትሄዳላችሁ ማለት ነው። ኤጀንሲ እንዴት ነው ኤጀንሲ ለመሆን ኤጀንሲ ለማድረግ የሚለውን ወደ ኋላ ተመልሳችሁ የተሰሩ ቪዲዮዎች አሉት፣ በድጋሚ ዋቸው ማለት ነው። ስለዚህ እዚህ የፕላትፎርሙ ትልቁ ሚስጥር ምንድነው? ሰዎችን መጋበዝ፣ ኢንቫይት ማድረግ ነው። ዴይሊ ሰዎችን መጋበዝ። ስለዚህ የዚህ ፕላትፎርም ስኬታማ እንድንሆን እዚህ ፕላትፎርም ላይ የተሻለ ውጤት እዚህ ፕላትፎርም ላይ በቃ በደንብ አድርጌ የተሻለ ገቢ እንዳገኝ የተሻለ በቃ የገንዘብ የዶላር ነፃነት እንዳገኝ ካለ ምንድነው ማድረግ ያለበት? ያ ሰውዬ በደንብ አድርጎ ኢንቪቴሽን ላይ መስራት። ደከመኝ፣ ሰለቸኝ፣ እምቢ ያሉኝ፣ አስጠላኝ ከማለት በደንብ አድርጎ ኢንቪቴሽን ላይ በደንብ አድርጎ በርትቶ መስራት ነው ማለት ነው። ስለዚህ አብዛኞቻችሁ ኢንቪቴሽን ከበደን የምትሏላችሁ፣ ኢንቪቴሽን ስሩ። ገንዘብ ማግኘት ካልፈለጋችሁ ይከብዳችኋል። ግን ገንዘብ ማግኘት ከፈለጋችሁ አይከብዳችሁም። የዛን ሰው ደካማ ጎን የምጋብዙትን ሰው መጀመሪያ እያጠናችሁ ሸር እያደረጋችሁ ወደ ፕላትፎርም እየጋበዛችሁ አሰሩ። የኢንቪቴሽን ወንዶችም ሴቶችም የሚከፍለው ተመሳሳይ ነው። የሚከፍለው ኢንቪቴሽን ተመሳሳይ ነው። ሴትም ለሴት ጋበዘች፣ ወንዱም ለሴት ጋበዘ። ልዩነቱ ምንድነው? ወንዶች ላይ ኮይን መስጠቱ ነው፣ ሴቶች ላይ ፖይንት መስጠቱ ነው እንጂ ሴቷ ወንድን ስለጋበዘች ኮይን ይሰጣታል ማለት አይደለም። ሴቷ ደግሞ ሴትን ጋበዘኝ ማለት ፖይንት ለሷ ብቻ ይሰጣታል ማለት አይደለም። እናንተ ሴቶቹንም ጋብዛችሁ መጠቀም ትችላላችሁ። እነሱ ዌልካም ቦነሳቸውን ሲሰሩ እናንተም ዌልካም ቦነስ ከፕላትፎርሙ ማግኘት ትችላላችሁ ማለት ነው። ስለዚህ 7 ቀን ሞልቷችሁ ከፕላትፎርሙ ወጥቶ ከመሄድ ሰለቸኝ ላይቭ 1 ሰዓት ተቀምጠሽ ገንዘብ ማግኘት ካልፈለግሽ አዎ ይሰለችሻል። ግን ገንዘብ ማግኘት ከፈለግሽ አይሰለችሽም። ፖፕ ላይቭ ሊሰለችሽ አይገባም። እንደውም ወደ ፖፕ ላይቭ ላይ የተቀላቀለሽበትን ቀን ነው ማመስገን ያለብሽ። ወደ ፖፕ ላይቭ ላይ የገባሽበት ቀን አስቢው እስኪ። በጣም ደስ የሚል ቀን ነበር። ለምን መሰለሽ? አንቺ ስላልተረዳችሁ፣ እኔ ስለተረዳሁት ነው እንደዚህ ያልኩሽ። ስለዚህ ለመረዳት ደግሞ በደንብ አድርገሽ ስሪ እያልኩሽ ነው። በደንብ አድርገሽ ስራ ለመረዳት ገቢ ለማግኘት በደንብ አድርገሽ 3 ቀን 4 ቀን ሰርተህ ኮይን መሰብሰብ ሰለቸኝ፣ 7 ቀን ሰርተህ ኮይን ለመሰብሰብ ሰለቸኝ ከማለትሽ በፊት መጀመሪያ ፕላትፎርም ላይ የተሻለ ሪዋርድ ላገኝበት የምችለው ምንድነው ብለሽ ራስሽን በራስሽ ጠይቂ። ኢንቫይት አደራረግ አላቅም፣ እሱ ሊሰለቻችሁ አይገባም። ወደኋላ ተመልሳችሁ ቪዲዮዎች ነው ኢንቫይት አደራረግ አለ፣ ጋብዛችሁ በስነ ስርዓት እነዛን ሰዎች አገኙ። ፕላትፎርም ላይ የተሻለ ኢንካም ማግኘት ትጀምራላችሁ ማለት ነው። ከዛ እየተረዳችሁ ስኬዱ ኤጀንሲ መሆን አለ። ስለ ኤጀንሲም ወደኋላ አለላችሁ። ተመልሳችሁ እነዛን ቪዲዮዎች በደንብ አድርጋችሁ እና ጀማሪ የሆናችሁም ነባር የሚሆናችሁ ወደ ኢንቪቴሽን ትታችሁ ማቆማችሁ የነበራችሁ ወደ ኢንቪቴሽን ተመለሱ። ገና ጀማሪ የሆናችሁም ካላችሁ ለዚህ ፕላትፎርም ከኛ ጋር ተቀላቅላችሁ መስራት የምትፈልጉ ፕሮፋይሌን ነክታችሁ ሞር የሚለውን በመንካት ስልክ ቁጥር ሊንኩም የአፕሊኬሽኑን ዳውንሎድ የምታደርጉበት አለ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ